ሰላም ጤና ይስጥልን የተከበራችሁ የኢዲኤም ሚዲያ ተከታታዮች በሙሉ የዕለተ ማክሰኞ ዜናዎችን ይዘንላችሁ መተናል። ሰብስክራይብ በማድረግ አብሮነታችሁ አይለየን። በቅድሚያም አርዕስተ ዜና። የኢትዮጵያ ንግድ ባንክ የኢትዮጵያ ብሔራዊ ባንክ ባወጣው መመሪያ መሰረት የባንክ ሂሳባቸውን ከፋይዳ መታወቂያ ጋር ያላስተሳሰሩ ደንበኞች የባንክ አገልግሎት ማግኘት የማይችሉ መሆኑን አስታውቋል። የመቀሌ ዩኒቨርሲቲ መምህራን የአካባቢው ፖሊስ ፈጥኖ ባይደርስ ኖሮ የከፋ አደጋ ሊደርስባቸው ይችል እንደነበር ተናግረዋል። በኬንያ በነዳጅ ዋጋ ጭማሪ ምክንያት በተቀሰቀሰ ተቃውሞ ሳቢያ 4 ሰዎች ሲገደሉ 348 ሰዎች ታስረዋል። ፖሊስ በከባድ የሙስና ወንጀል እንደሚፈልጋቸው ይፈለጋሉ ማስታወቂያ ያወጣባቸው ወይዘሮ በረከት ወርቁ ወይም በረከት ገበሬዋን ጨምሮ 4 ሰዎች ችሎቱ ላይ ሳይቀርቡ ቀሩ። ዝርዝር ዜናዎችን የምናይ ይሆናል። የኢትዮጵያ ንግድ ባንክ የኢትዮጵያ ብሔራዊ ባንክ ባወጣው መመሪያ መሰረት የባንክ ሂሳባቸውን ከፋይዳ መታወቂያ ጋር ያላስተሳሰሩ ደንበኞች የባንክ አገልግሎት ማግኘት የማይችሉ መሆኑን አስታውቋል። የባንኩ ደንበኞች ሂሳባቸውን ማስተሳሰር እንዲችሉ የበየነ መረብ ኦንላይን ሊንክ መዘጋጀቱን ገልጾ በአማራጭነት ወደሚቀርቡ ቅርንጫፎች በመሄድ ማስተሳሰር እንደሚችሉም ጠቁሟል። በሌላ በኩል የባንክ ሂሳብን ከፋይዳ መታወቂያ ጋር ማስተሳሰር ጋር በተያያዘ የባንክ ተገልጋዮች ቅሬታ እያቀረቡ እንደሆነም ተገልጿል። የተለያዩ ደንበኞች በስልካቸው በኦንላይን ሂደቱ ማጠናቀቃቸውን ቢገልጹም ቶሎ አውቶራይዝ ባለመደረጉ ምክንያት የባንክ አካውንታቸው መታገዱንም ገልጸዋል። ተጓጓል መሆኑን ብዙ ጉዳዮቻቸው መበላሸቱንም አመላክተዋል። ቀደም ሲል ተሳስሯል የሚል ማረጋገጫ አግኝተን ነበር ያሉት ደንበኞች አሁን ላይ ገና አውቶራይዝ አልተደረገም በሚል አካውንታቸው እንደታገደባቸውም ተናግረዋል። ቅሬታ ያቀረቡ የባንኩ ደንበኞች የቴክኒክ ችግር ወይም የመጽደቅ መዘግየት ካለ እንኳን ደንበኞች የነበራቸውን ገንዘብ አውጥተው እንዲጠቀሙ መፍቀድ ነበረባችሁ የሚል ትችት እያቀረቡ ነው። ከሚመለከተው አካል ምላሽ ለማግኘት ጥረት እያደረገ ይገኛልም ብለዋል። የኢትዮጵያ ብሔራዊ ባንክ በአዲስ አበባ ከተማን ጨምሮ በ27 ዋና ዋና ከተማዎች የባንክ ሂሳብን ከፋይዳ ጋር ለማስተሳሰር ተራዝሞ የነበረው ጊዜ ግንቦት 6 ቀን 2018 ዓ.ም አብቅቷል ብለዋል። ባንክ በጊዜ ገደቡ የማስተሳሰሩ ሂሳባቸው እንዳይንቀሳቀስ እንደሚደረግ ነገር ግን ባንክ በመሄድ ማስተሳሰር እንደሚችሉ አሳውቆ ነበር። የብሔራዊ መታወቂያ ፕሮግራም ሰጥቶ የነበረው ቃልም ተገልጋዮች የመጨረሻ ቀንን ጠብቆ ከሚፈጠረው መጨናነቅ እንዲቆጠቡ አሳስቦ እንደነበርም ተናግረዋል። መጨረሻ ላይ ያለው መጨናነቅና ሩጫ ሲስተም ላይ ጫና እንደሚያመጣ ሰዎች ጊዜ ሳይወስዱ የማስተሳሰር ስራቸውን እንዲያከናውኑ ሂደቱ 5 ደቂቃ እንኳን የማይወስድ መሆኑን ከዚህ ቀደም ገልጸው እንደነበርም አስታውቀዋል። የመቀሌ ዩኒቨርሲቲ መምህራን የአካባቢው ፖሊስ ፈጥኖ ባይደርስ ኖሮ የከፋ አደጋ ሊደርስብን ይችል ነበር ብለዋል። በአክሱም ዩኒቨርሲቲ ዋና ግቢ ውስጥ ፈተና ለመፈተን በሄዱ መምህራን ላይ በተማሪዎች አማካኝነት ስድብ፣ ማንቋሸሽና የግድያ ማስፈራሪያ መፈጸሙን የጥቃቱ ሰለባ የሆኑ መምህራን ገለጹ። ይህንን ክስተት አስመልክቶ መምህራኑ በሰጡት ቃል የአካባቢው ፖሊስ ፈጥኖ ባይደርስ ኖሮ የከፋ አደጋ ሊደርስብን ይችል ነበር ብለዋል። የአክሱም ዩኒቨርሲቲ ሪፈራል ሆስፒታል መምህራን የአንደኛ ዓመት የሶሻል ሳይንስ ተማሪዎችን የኮምፒውተር ሳይንስ ኮመን ኮርስ ፈተና ለመፈተን ወደ ዋናው ግቢ ባቀኑበት ወቅት ውዝግቡ መነሳቱን አስረድተዋል። አንዳንድ ተፈታኝ ተማሪዎች የሞባይል ስልካቸውን ይዘው ለመፈተን ፍላጎት አሳይተዋል ያሉት መምህራኑ ስልክ ይዞ መፈተን ከሀገሪቱ የፈተና ስርዓትና ከኩረጃ መከላከል መምሪያ ውጪ መሆኑን በመግለጽ እንደከለከሏቸው አስረድተዋል።
ክልከላውን ተከትሎም አለመግባባት ተፈጠረ ያሉት መምህራኑ ተማሪዎቹ በስለት እናርዳቸዋለን የሚል የቃላት ጥቃቶችንና ከባድ ማስፈራሪያዎችን መሰንዘራቸውን ገልጸዋል። ፖሊስ ደርሶ ባስጥለን ኖሮ ተፈታኝ ተማሪዎች ከስድብና ማስፈራሪያ በዘለለ አካላዊ ጥቃት ለማድረስ ሙሉ በሙሉ ተዘጋጅተው ነበር ሲል በወቅቱ የነበረውን አስፈሪ ሁኔታ አስታውሰዋል። የጥቃቱ ሰለባ የሆኑት መምህር ይህ አይነት ጋጦጥ ተግባር በዩኒቨርሲቲ ውስጥ አዲስ አይደለም፣ ከዚህ ቀደም በበርካታ መምህራን ላይ ተመሳሳይ ጫናዎች ሲፈጸሙ ቆይተዋል ብለዋል። መምህራኑ አክለውም በተማሪዎች በሚደርስባቸው ተከታታይ ማስፈራሪያ የተነሳ አንዳንድ መምህራን ለደህንነታቸው በመስጋት በክፍል ላልተማሩና ለፈተና ባልተቀመጡ ተማሪዎች ጨምሮ ይህ ሁኔታ በትምህርት ጥራትና በሙያው ክብር ላይ ከፍተኛ በደል እየደረሰ መሆኑን አመላክተዋል። መምህርነት የተከበረና የሀገር አርያ ሙያ መሆኑን የጠቀሱት የቅሬታ አቅራቢዎች ተወካዮች ይህ ድርጊት በአንዳንድ ተማሪዎች ዘንድ ለእውቀትና ለትምህርት የሚሰጠው ግምት ምን ያህል ዝቅተኛ መሆኑን ያሳየ ነው ብለዋል። በመሆኑም የዩኒቨርሲቲው አስተዳደር ድርጊቱን በፈጸሙ ህገወጥ ተማሪዎች ላይ ፈጣንና አስተማሪ እርምጃ እንዲወስድ አስጠንቅቀዋል። ጉዳዩን በተመለከተ የአክሱም ዩኒቨርሲቲ ማኔጅመንት ወይም አስተዳደር አካላት ምላሽ ለማግኘት ጥረት በማድረግ ላይ ሲሆኑ ተቋሙ የሚሰጠውን ማብራሪያ ተከትሎ እንደሚያስረዳ አስታውቀዋል። በኬንያ በነዳጅ ዋጋ ጭማሪ ምክንያት በተቀሰቀሰ ተቃውሞ ሳቢያ 4 ሰዎች ሲገደሉ 348 ሰዎች ታስረዋል። ተቃዋሚዎች የነዳጅ ጭማሪ በቀጥታ የምግብ፣ የትራንስፖርትና ሌሎች መሰረታዊ ቁሶች ዋጋ እንዲንር ያደርጋል፣ መንግስት የዜጎችን የመግዛት አቅም ያገናዘበ እርምጃ ሊወስድ ይገባል፣ ዋጋው በአስቸኳይ ይቀንስ የሚል ጥያቄ ነው ያላቸው። በተጨማሪም ዜጎች በከፍተኛ ታክስ እና የኑሮ ውድነት እየተሰቃዩ ባሉበት ወቅት ባለስልጣናት ደሞዝና የመንግስት አስተዳደራዊ ወጪዎች ያለመቀነሳቸው ህዝቡን አስቆጥቷል። ስለዚህ መንግስት የራሱን ወጪ እንዲቀንስና ሙስናን እንዲዋጋ እየጠየቁ ነው። የእነዚህ 4 ሰዎች ህይወት ያለፈበት ሁኔታ ለማወቅ ምርመራ መጀመሩን፣ እጃቸው ያለበት አካላት በሙሉ ለህግ እንደሚቀርቡ ሚኒስቴሩ ገልጸዋል። 348 ተጠርጣሪዎች በቁጥጥር ስር መዋላቸውንም አመላክተዋል። ከተቃውሞ በስተጀርባ ማንነታቸው ያልታወቀ ፖለቲከኞች የገንዘብ ድጋፍ ያደረጉላቸው ወሮበላዎች ሰልፉን ለገዛ ጥቅማቸው ለማዋል ሰርጎ ገብተዋል ሲሉ ሚኒስቴሩ ተናግረዋል። አክለውም የተቃውሞ ስኬትን በሰዎች ህይወት መጥፋት የሚመዝኑ ፖለቲከኞች መኖራቸውን እጅግ የሚያሳዝን የወረደ የፖለቲካና የራስ ወዳድነት መገለጫ ነው ብለዋል። በንግድ ተቋማት ላይ ዘረፋ መፈጸሙንና የንብረት ውድመት መድረሱን የገለጹት ሚኒስቴሩ መኪናዎች መቃጠላቸውን ተግባርም ይህ ከተቃዋሚዎች ጋር የሚያገናኘው ነገር የለም፣ በህገወጥ ወንጀለኞች ተግባር ነው ሲሉም ተናግረዋል። ዛሬ በኬንያ በተቃውሞ ምክንያት ከፍተኛ የትራንስፖርት መስተጓጎል አጋጥሟልም ብለዋል። አብዛኛው የህዝብ ትራንስፖርት አሽከርካሪዎች የነዳጅ ዋጋ ካልቀነሰ በመግለጻቸው ሳቢያ አብዛኛው ወደ ስራ ቦታቸው በእግራቸው ለመጓዝ ተገደዋል። አንዳንድ ትምህርት ቤቶችም በዚህ ምክንያት ዝግ ሆነው ውለዋል። ከሰዓት በኋላ ግን የተዘጋው መንገዶች ተከፍተዋል። የኬንያ ነዳጅና ኢነርጂ ቁጥጥር ባለስልጣን ይፋ ባደረገው መረጃ መሰረት በነዳጅ ላይ የተጨመረ ዋጋ ይህን ይመስላል። ናፍጣ በ1 ሊትር ላይ 46.29 የኬንያ ሽልንግ ጨምሯል። ይህ የ23.5% ታሪካዊ የተባለ ከፍተኛ ጭማሪ ነው። አሁን በኬንያ 1 ሊትር ናፍጣ 242.92 የኬንያ ሽልንግ ብር ደርሷል። ቤንዚን በ1 ሊትር ላይ 16.65 የኬንያ ሽልንግ ጨምሯል።
የ8.4% ጭማሪ 1 ሊትር ቤንዚን 214.25 የኬንያ ሽልንግ መግባቱንም ተገልጿል። ፖሊስ በከባድ የሙስና ወንጀል እንደሚፈለጉ ይፈለጋሉ ማስታወቂያ የወጣባቸው ወይዘሮ በረከት ወርቁ ወይም በረከት ገበሬዋን ጨምሮ 4 ሰዎች ችሎት ላይ ሳይቀርቡ መቅረታቸው ተገለጸ። ተከሳሾቹ በችሎቱ እንዲገኙ ለመጠባበቅ ተለዋዋጭ የቀጠሮ ተሰጥቷል። የፌዴራል ከፍተኛ ፍርድ ቤት በልደታ ምድብ 3ኛ የሙስና ጉዳዮች ወንጀል ችሎት በገበያ ላይ የነዳጅ እጥረት እንዲከሰት አድርገዋል የተባለ የኢትዮጵያ ነዳጅ ኢነርጂ ባለስልጣን ምክትል ዋና ዳይሬክተርና የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተር ጨምሮ የከባድ ሙስና ወንጀል ክስ የተመሰረተባቸው 13 ግለሰቦች ላይ የቀረበባቸውን ክስ ተከሳሾችን መቅረብ ለመጠባበቅ ለዛሬ ግንቦት 10 2018 ዓ.ም ቀን ቀጠሮ ተሰጥቷል። የፌዴራል ከፍተኛ ፍርድ ቤት የልደታ ምድብ 3ኛ የሙስና ጉዳዮች ወንጀል ችሎት የቀረበው ይሄ የክስ መዝገብ ተከሳሾቹ ስልጣናቸውን አላግባብ በመጠቀም በሀገር አቀፍ የነዳጅ አቅርቦትና ስርጭት ላይ ከፍተኛ ችግር ማድረሳቸውንም አመላክተዋል። ተጠርጣሪዎቹ ከመመሪያ ውጪ የነዳጅ ግዢና አከፋፋይነት ፍቃድ በመስጠት በመቶ ሺዎች የሚቆጠሩ ሊትር ናፍጣ በኮንትሮባንድ እንዲሸጥ በማመቻቸትና ከጅቡቲ የሚመጣ ድጎማ የተደረገበትን ነዳጅ ከቁጥጥር ውጪ በማድረግ ተወንጅለዋል። በእነዚህ ህገወጥ ተግባራት ምክንያት በመንግስት ላይ በ10 ሚሊዮኖች የሚቆጠሩ ገንዘብ ጉዳት የደረሰ ሲሆን ከ1.9 ሚሊዮን ሊትር በላይ ነዳጅ ለታለመለት ዓላማ ሳይውል እንዲባክንና የነዳጅ እጥረት እንዲባባስ ማድረጋቸውን በክሱ ተዘርዝሯል። የፌዴራል አቃቢ ህግ ግለሰቦቹ በዋና ወንጀል አድራጊነት፣ በልዩ ወንጀል አድራጊነት ስልጣንን ያለ አግባብ በመገልገል የመንግስት ስራን በማይመች አካሆን በመምራት ወንጀል የከሰሳቸውን ክስ ችሎቱ መርምሮ የተከሳሾችን የክስ መቃወሚያ ለመስማት ለዛሬ የተቀጠረውን ችሎት የተከሳሽን የክስ መቃወሚያ አዳምጧል። ችሎቱ በክስ መዝገቡ ከ6 እስከ 10ኛ ተከሳሾች የሆኑት አቶ ጌታቸው አሞኝ፣ ወይዘሮ በረከት ወርቁ፣ አቡሽ አየለ እና ይልቃል የኔሰው መቅረብ ለመጠባበቅ ለዛሬ ቀጠሮ ሰጥቶ የነበረ ቢሆንም ተከሳሾቹ በችሎቱ ሳይገኙ ቀርተዋል። በተጠርጣሪዎቹ ላይ ፖሊስ በከባድ የሙስና ወንጀል እንደሚፈልጋቸው ማስታወቂያ ያወጣባቸው መሆኑ ይታወቃል። በቀጠሮ መሰረት የተሰማው ችሎት የክስ መዝገቡ ላይ መቃወሚያ ያቀረቡ ተከሳሾች በማዳመጥ ብይን ለመስጠት እንዲሁም ከ6 እስከ 10ኛ ተከሳሾችን ፖሊስ ለችሎት እንዲያቀርብ ለመጠባበቅ ለሰኔ 1 2018 ዓ.ም ቀን ቀጠሮ ሰጥቷል። ተከሳሾቹ በቀጠሮ መሰረት ለችሎት የማይቀርቡ ከሆነ ፖሊስ የቀሩበትን ምክንያት እንዲገልጽ ትዕዛዝ ተሰጥቶታል። በሌላ በኩል ይፈለጋሉ ከተባሉ መካከል ወይዘሮ በረከት ወርቁ ወይም በረከት ገበሬዋ ከሀገር መውጣቷን አይላንድ ሀገር እንደሚገኙ ማህበራዊ ሚዲያ ላይ በቪዲዮ ሲናገሩ ተመልክተናል ብለዋል። ለዛሬ ያዝንላችሁ ዜናዎች እኚህን ይመስሉ ነበር። በሌላ ዜናዎች ተመልሰን እስከምንገናኝ ሰናይ ቆይታ